እስኪ አንድ ጥያቄ ልጠይቃችሁ። ጓደኛ በህይወታችን አለን? ስንት ጓደኛ? ምን ያህል ጓደኞች አሉን? እና ያለን ቦንድ ምን ይመስላል? በመካከላችን ያለው ትስስር የስራ ባልደረባ አይደለም፣ ጓደኛ። ስለ ጓደኛ ነው የምናወራው። እና ለእነዚህ ጓደኞች ምን ጉዳዮችን ሼር እናደርጋለን? ምን ሀሳቦችን አካፍለን እናውቃለን? ዛሬ የተወሰኑ ጉዳዮችን እንነጋገራለን። ምንድነው የምንነጋገረው ጉዳይ የሚለውን 5 ጉዳዮች እነግራቸዋለሁ። እነዚህ ጉዳዮች ፈጽሞ ለጓደኞቻችን ለምናምናቸው ሰዎች እንኳን አሳልፈን የማንሰጠው ማንናገረው ሚስጥራችንን ነው። የተወሰኑ ኢሹዎች፣ የተወሰኑ ርዕሶች የራሳችን የግላችን ብቻ የምናደርጋቸው አሉ፣ ጊዜ እስኪፈታቸው ድረስ ማለት ነው። እነዚህ ምንድናቸው የሚለውን በደንብ አድርገን ልናያቸው ይገባል ማለት ነው። ስለዚህ 5 ዋና ዋና ጉዳዮች እናያለን። ለጓደኞቻችን አሳልፈን መስጠት ወይም መናገር የሌለብን ሚስጥሮች ማለት ነው። የመጀመሪያው ሚስጥር ምንድነው? የረጅም ጊዜ እቅድህን ወይም የረጅም ጊዜ እቅዳችንን አሳልፈን መስጠት ወይም ማሳወቅ አይጠበቅብንም ለጓደኞቻችን። ለምንድን ነው ይሄ የሆነበት ምክንያት? ለምን እቅዳችንን አስቀድመን ስንናገር ለአሉታዊ ሀሳብ ልንዳረግ እንችላለን፣ አላስፈላጊ ጫና ውስጥ እንገባለን። ስለዚህ አላስፈላጊ ጫናን ለመቀነስ እቅዳችንን ለራሳችን ብቻ አድርገን መቆየት ያስፈልጋል ማለት ነው። ከዚያ ምን ይፈጠራል? ካሳወቅን ማለት ነው፣ ሰዎች በማወቅም ባለማወቅ የእኛን ቪዥን ላይረዱልን ይችላሉ። እኛ የዛሬ 3 ዓመት፣ የዛሬ 4 ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት የት ጋር መድረስ እንዳሰብን በውስጣችን ኢንቪዥን ያደረግነውን ሰዎች ላይረዱ ይችላሉ። በዚህም እነሱ ላይታያቸው ይችላል። ባለመታየት ደግሞ ያንተን ሀሳብ ሊያሰናክሉብህ፣ ሊያስተጓጉሉብህም ይችላሉ። ስለዚህ ይሄንን አስቀድመን መናገር አይጠበቅብንም ማለት ነው። ለጓደኞቻችን አስቀድመን እነዚህ ነገሮች መንገር አይጠበቅብንም ማለት ነው። ሌላው የተደበቀው አደጋ ምንድን ነው? ዘሂድን ኮስት። ይሄንን ብናደርግ ምን ያጋጥመናል? ለጓደኞቻችን አሳልፈን ሚስጥሮቻችንን ብንሰጥ ምን ያጋጥመናል የሚለው ስለ እቅድ ብዙ በተናገርክ ቁጥር መነሳሳትን ሊቀንስ ይችላል። አእምሯችን እንደተሰራ አድርጎ ሊወስደው ይችላል። ስለዚህ የመስራት ቴንደንሳችን በጣም ይቀንሳል ማለት ነው። ስለዚህ ይሄንን አሳልፈን መስጠት የለብንም። ታዲያ ምን ማድረግ ይኖርብናል የሚለው ዝም ብለህ ስራ፣ ውጤቱ ይናገር። ነገር ያለበት ጊዜ አለ፣ የዛኔ ይነገራል ማለት ነው። የሚታይ ለውጥ እስኪመጣ ድረስ እቅዳችንን በውስጣችን ይዘን መቀመጥ ግዴታ ነው ማለት ነው። ህልምህን ሁሉም ሰው ሊረዳ ግድ አይደለም። ምክንያቱም ህልማችንን እኛን የምናልመው፣ እኛንን ኢንቪዥን የምናደርገው፣ እኛንን ልናውቀው የሚገባ እንጂ ሌላ ሰው ሊረዳን አይችልም ማለት ነው። ስለዚህ ህልማችን የግላችን ማድረግ ይኖርብናል። ሁለተኛው ምንድነው? የገንዘብ ዝርዝር ወይም ወጪ ገቢያችን ወይም ካሽ ፍሎዋችንን ለሰው ማሳወቅ፣ ለጓደኞቻችን ማሳወቅ አይጠበቅብንም። ምንድናቸው እነዚህ ካሽ ፍሎዋችን ብለን ይቅርታ፣ ገንዘብ በማንኛውም ችግሮች ወይም ግንኙነት ውስጥ ወሳኝና አንገብጋቢ ጉዳይ ነው። ይሄ ግልጽ ነው። በርኒንግ ኢሹ ነው፣ ወሳኝ ጉዳይ ነው በማንኛውም ግንኙነት ውስጥ ማለት ነው። ስለዚህ ይሄ ብዙ ጊዜ ግልጽ ማድረግ የሌለብን ካሽ ፍሎዋችንን፣ የገንዘብ ወጪ ገቢያችንን ማሳወቅ አይጠበቅብንም ለጓደኞቻችን። ሰዎች ራሳቸውን ከአንተ ጋር ማወዳደር ይጀምራሉ። የኛ ወጪ ገቢያችንን ስንነግራቸው ራሳቸውን ከኛ ጋር ማወዳደር ይጀምራሉ። ከዚያ አንተ ዝቅ ብለህ የምትታይበትን እኛ ዝቅ ብለን እንድንታይ ሁኔታዎችን ሊያመቻቹ ይችላሉ ማለት ነው። ከዚያም ከአንተ መጠበቅ ይጀምራሉ። ልትረዳቸውም እንደሚገባ ሊያስቡ ይችላሉ ማለት ነው። ብዙ ገንዘብ እንዳለ ከተሰማቸው አንተ ልትረዳቸው እንደሚገባ ሊያስቡ ይችላሉ። የዛ አይነት ስሜት ውስጥ ሊገቡ ይችላሉ። በጊዜ ሂደት ምቀኝነትንም ሊያዳብሩ ይችላሉ። ስለዚህ ይሄ መጠንቀቅ ግዴታ ያስፈልጋል። ገንዘብ መልካሙን ጓደኛ እንኳን ወደ ምቀኝነት እንዲያመራ ሊያደርገው ይችላል ማለት ነው። ኤንቪ ማለት ነው፣ ወይም ቅናት ወይም ጀለሲ ሊፈጥር ይችላል። ስለዚህ ምን ማድረግ ይኖርብናል? አሳልፈን መስጠት የለብንም። የገንዘብ ሁኔታችንን ወይም የገንዘብ ዝርዝራችን ወይ ካሽ ፍሎዋችንን ማሳወቅ፣ ሰዎችን መርዳት ካለብን እንኳን ወጪ ገቢያችንን ማሳወቅ አይጠበቅብንም። መርዳት ያለብንን እንረዳለን። እውነታው ምንድን ነው ስንል የገንዘብ አቅምህን የሚያውቁ ሰዎች ቁጥር ባነሰ ቁጥር ችግሩህም እንደዛው መወሳሰቡ ይቀንሳል። የገንዘብ ወጪ ገቢያችንን በጣም ሰዎች ባወቁ ቁጥር የችግራችን መጠንም እንደዛው እየሰፋ ይሆናል ማለት ነው። ሶስተኛ አሳልፈን መስጠት የሌለብን ሚስጥር ለጓደኞቻችን ምንድነው? የቤተሰባችንን ችግር፣ የቤተሰባችንን ሁኔታ ለሰዎች አሳልፈን መስጠት የለብንም ማለት ነው። የቤተሰብ ጉዳይ ስሜትን የሚነካና አንገብጋቢ ጉዳይ ነው፣ እናውቀዋለን። ስለዚህ በቤተሰብ ጋራ አሉታዊ ግንኙነት ነው አሳልፈን መስጠት የሌለብን። ምክንያቱም አለመግባባቶች ሊኖሩ ይችላሉ፣ ግጭቶች ሊኖሩ ይችላሉ። ግን ደግሞ የቤተሰባችንን ጉዳይ አሳልፈን ለጓደኞቻችን መስጠት የለብንም። ምንድነው ይሄ ለሚለው አንደኛ ማይሆን ድምዳሜ ላይ ሊደርሱ ይችላሉ። በመካከላችን ያለውን ቦንድ እነሱ ሊሸረሽሩት ይችላሉ፣ ሊጠቀሙትም ይችላሉ፣ እንደ ክፍተት ሊጠቀሙትም ይችላሉ ማለት ነው። ይሄ ብቻ አይደለም።
ይሄ ብቻ አይደለም፣ በአደባባይ መወያያ ሊሆን ይችላል። አንዳንድ ጓደኛ ልክ እንደ የቅርብ ጓደኛ ቢሆንም እንኳን ሚስጥራችን ወይም ሴክሬታችንን አሳልፈው ሊያወጡ ይችላል። ይሄ ደግሞ የአደባባይ መወያያ ይሆንና የቤተሰባችንን ማንነት የቤተሰባችንን ስነ ልቦና ሊጎዳ ይችላል። ስለዚህ የቤተሰባችንን ሚስጥር ግጭትም ሆነ ጥሩ አዎንታዊም ሆነ አሉታዊ ጉዳዮች አፍነን መያዝና የራሳችን ብቻ ማድረግ ግዴታ ነው ማለት ነው። ከዚያ ምን ይፈጠራል? በአደባባይ ሲወራ ምን ይፈጠራል? ኮስት አለው። ምንድነው ይሄ ኮስት ለሚለው ቤተሰብን እኛ ይቅር ብንል እንኳን እነዛ ሰዎች ማይንድ ውስጥ ያስቀመጥነው ነገር አለ። ስለዚህ እነዛ ሰዎች በማይንዳቸው ውስጥ የሚይዙት ምንድነው? ያ ክፍተት ሁሌም እንዳለ ነው። እኛ ቤተሰቦቻችን ጋር ይቅር ልንባባል እንችላለን፣ ግን በእነዛ ሰዎች ውስጥ መጥፎ አሻራ ጥሎ ያልፋል፣ ጥቁር ነጥብ ጥሎ ያልፋል ማለት ነው። ስለዚህ ይሄንን ጉዳይ የቤተሰባችንን ጉዳይ አሳልፈን ለጓደኞቻችን መስጠት ወይም አሳልፈን ማሳወቅ አይጠበቅብንም። ስለዚህ ምን እናድርግ ለሚለው የቤተሰብ ጉዳይ የግል ማድረግ ነው። የቤተሰባችን ጉዳይ የቤተሰብ ጉዳይ ነው። እርዳታ ከፈለግ ከበሳልና ከሚታመን ሰው ብቻ ይሄንን ጉዳይ ማማከርና ማወያየት ሊያስፈልግ ይችላል። ምናልባት እርዳታ ከፈለገን ራሳችን በራሳችን መፍታት ካልቻልነው እርስ በርሳችን መፍታት ካልቻልነው ከሚታመን ሰው በእድሜ ገፋ ያለ ወይም ደግሞ ትልቅ ብለን የምናስበውና ልናምነው ለምንችለው ሰው ብቻ ይሄንን ጉዳይ አሳልፈን እና እርዳታ ልናገኝ እንችላለን ማለት ነው። አንዳንድ ችግሮች ከውይይት ይልቅ በዝምታ ሊፈቱም ይችላሉ። ስለዚህ ዝም ልንል ይገባል ማለት ነው። አራተኛ ድክመትህን አሳልፎ መስጠት ወይም ደግሞ አሳልፎ ለጓደኛ ብዙ በተናገርን ቁጥር ብዙ ድክመቶቻችንን ልናሳውቅ እንችላለን። ድክመቶቻችንን በተናገርን ቁጥር ድክመታችንን እንደ ክፍተታችን ተጠቅመው ሊያሸንፉን ወይም ደግሞ ነገር ሊጎዱን ይችላሉ ማለት ነው። ሐቀኝነት ጥሩ ነው። ሐቀኝነት ጥሩ ቢሆንም ግን ድክመትን አብዝቶ መናገር ዋጋ ያስከፍላል። መቼ? ዘሎንግራን ነገ ከነገ ወዲያ ዋጋ ሊያስከፍለን ይችላል ማለት ነው። ድክመትን በመጠቀም ሰዎች ሊጠቀሙብህ ብሎም ሊጎዱህ ይችላሉ። ስለዚህ ድክመታችንን አሳልፈን መስጠት የለብንም። አንተ የሚያዩበት መንገድ ሊቀየር ይችላል፣ እኛ የሚያዩበት መንገድ ሊቀየር ይችላል ማለት ነው። ለእኛ ጥሩ ግምት ካላቸው ድክመት እንዳለ ሁሉም ሰው ድክመት እንዳለው ላይረዱ ይችላሉ። ስለዚህ እኛ ይሄንን ምን ላድርግ እንችላለን? ደግሞ እኛን የሚያዩበት ኢሜጅ ሊቀየር ይችላል ማለት ነው። ግልጽ ልትሆን ትችላለህ። ለማን የሚለው ግን አስብበት፣ ልናስብበት ይገባል። ግልጽነት ጥሩ ቢሆንም ሁሉንም ነገር አሳልፈን መስጠት የለብንም። ስለዚህ ምን ትግልን ታማኝነት ለተረጋገጠ ሰዎች ብቻ መናገር፣ ትግላችንን አፕስ ኤንድ ዳውንስ አለ፣ ውጣ ውረዶች አሉ። እነዚህ ውጣ ውረዶችን ምን ልናደርግ ይችላል? ግል እና አሳማኝ ለታማኝ ሰዎች ብቻ ነው ልንናገረው የሚገባ ማለት ነው። አንገብጋቢ ጉዳዮችን የራስ ሚስጥር አድርጎ ማቆየት አስፈላጊ ነው ማለት ነው። ሌላ እውነታው ምንድነው? መጨረሻ ላይ እውነታው ምንድነው? ሁሉም ሰው ያንተ ድክመት ማወቅ መብት የለውም ማለት ነው። አምስተኛው እና መጨረሻው ምንድነው? ቀጣይ የቢዝነስ ወይም ስራ እቅድህን ወይም ዘ ኔክስት ሙቭ ዘ ኔክስት ፕላን ምን ማድረግ የለብንም? ግልጽ ማድረግ የለብንም። ለምንድን ነው? ይሄ ብዙ ችግር አለው። አንደኛ ተፎካካሪዎችን እናበዛለን። ሌላ ደግሞ ለሰዎች በተናገርን ቁጥር ቅድም እንደተናገርነው አእምሯችን እንደሰራ ነው ሊያስብ ይችላል። መሰናክሎች ሊመጡ እኛ ኢንቪዥን ያደረግነውን ሰዎች ላይረዱን ይችላሉ ማለት ነው። ስልትህን አስቀድሞ ማሳወቅ አስፈላጊ አይደለም። ስልታችንን አንደኛ ሊኮርጁ ይችላሉ ወይም ደግሞ ውድቅ የሚሆንበትን መንገድ ፌል እንዳያደርግ በትልቁ ሊሰሩ ይችላሉ። ከዛ በተጨማሪ ደግሞ ተፎካካሪዎችን በራሳችን ላይ ማብዛት ነው የሚሆነው። ስለዚህ ኔክስት ሙቭ ወይም ቀጣይ እቅዳችንን ለሰዎች አሳልፈን ወይም ደግሞ ለጓደኞቻችን አሳልፈን ነገር አይጠበቅብንም ማለት ነው። ጣልቃ ገብነትን ይጋብዛል፣ አላስፈላጊ ሀሳብን ያመጣል። ማይመለከታቸው ሰዎች ገብተው ሀሳብ ሊሰጡ ይችላሉ። ሀሳብን አንተን በራስ መተማመን ሊሸረሽሩት ይችላሉ። ስኬታማነቱን እንድትጠራጠር ሊያደርጉ ይችላሉ ማለት ነው። እና ምን ይፈጠራል ለሚለው ሰዎች ሳትጀምር ተስፋ ሊያስቆርጡ እንዲሁም ስለ ውድቀት እንድታስብ ሊያደርጉ ይችላሉ ማለት ነው። ስለዚህ ምን እናድርግ? በዝምታ መንቀሳቀስ፣ ከመናገራችን በፊት መፈጸም፣ በመጨረሻ ውጤቱን አካፍል። ውጤቱ ይናገራል በራሱ ማለት ነው። ዝምታ ጥቅምህን ያስከብርልሃል። ስለዚህ ዝም አይነቅዝም የተባለው አንዳንዴ ይሰራል ማለት ነው። ዝም ማለት አስፈላጊ ነው። እነዚህን 5 ነገሮች ታዲያ ለጓደኞቻችን አሳልፈን መስጠት የሌሉብን ጉዳዮች ናቸው።